የማንቸስተር ሲቲው የአጥቂ መስመር ተጫዋች አንቷን ሲሜኒዮ በበርማውዝ የአርሰናል ድል ላይ የነጅ ያለበት እያለ ይገኛል። ሰሞኑን በሰጠው ቃለ መጠይቅ እንደገለጸው ከሆነ አርሰናል በሜዳውና በደጋፊ ፊት በበርማውዝ በተሸነፈበት ጨዋታ ላይ የቀድሞ ጓደኞችን አርሰናል እንዲያሸንፉ ደውዬላቸው ነበር ይላል። ከጨዋታው አንድ ቀን ቀደም ብሎ ለቀድሞ ጓደኞች ደውዬ አደራ የአርሰናልን ነገር ብያቸው ነበር። አላሳፈሩኝም። አርሰናልን አሸንፈው ከዋንጫ ጉዞ ገተውልናል። ቀጣዩ ስራ የኛ ነው። ኢታር ስቴዲየም ላይ ደግሞ ምን መስራት እንዳለብን እናውቃለን። በዚህ ሰዓት ይላል አንቷን ሲሜኒዮ፣ በዚህ ሰዓት አርሰናል ወደ ታች እየወረደ ነው። እኛ ደግሞ እንደ ነበልባል በከፍተኛ ፍጥነት አቅማችን እየጨመረ ነው። እንዴት አድርጎ እንደሚያቆሙን እሁድ እንመለከታለን የሚል ማስፈራሪያውን ጭምር ጨምሮ ልኮላቸዋል። ሲሜኒዮ በተደጋጋሚ የአርሰናል ደጋፊ እንደሆነ ሲናገር ቢቆይም ነገር ግን አርሰናል ተጫዋቹን ለማዛወር ያሳየው ፍላጎት ዝቅተኛ የሆነ መሆኑን ተከትሎ ወደ ፔፕ ጋርዲዮላ ማንቸስተር ሲቲ ማምራቱ ይታወሳል። በጥር የዝውውር መስኮት ጋርዲዮላ ያመጧቸው አንቷን ሲሜኒዮና እንደዚሁም ተከላካዩ ማርክ ገሂ በዘንድሮው የውድድር ዓመት ላይ ላላቸው ጉዞ እጅግ ጠቃሚ ተጫዋቾች ሆነዋል። በሊግ ካፕ፣ በኤፍኤ ካፕ፣ አሁን ደግሞ በፕሪሚየር ሊግ ላይ ተጽዕኖአቸው እያየለ ነው። ሲሜኒዮ አርሰናል በበርማውዝ በሜዳውና በደጋፊ ሲሸነፍ የኔ ሚና ከፍ ያለ ነው፣ የቀድሞ ጓደኞችም ፌቨር ሰርተውልኛል ሲል ተደምጧል። ሲሜኒዮ እንደሚታወቀው ከበርማውዝ ወደ ማንቸስተር ሲቲ በጥር የዝውውር መስኮት የተዘዋወረ እንደሆነ ይታወቃል። አድማጭ ተመልካዮቻችን የበርማውዙ ተጫዋቾች እውነት የሲሜኒዮን ምክር ሰምተው ነው ያሸነፉት ወይስ ሌላ መነሻ አላቸው? ሀሳብ ስጡበት። የፕላስ ምልክቱ በመጫን ላይ አድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም ምሽት።